ስታወራ አስታውትላለች እናቱ የካሳ ዘመን አለቀፊ እጭ ለማለት ይከብዳል ቆሽሿል ያረጋሻል ኢቨር ነው ግጥሙ ግን ለቀቀው ሰብስክራይብ ተጀመረ ለመብሳችን ይሄን ይመስላል ከ10 ስንት እንደምሰጡት እናያለን ቀለል ያለ ነው ስለምሰጠው ነጭ ጫማ ለማድረግ ነው ያሰብነው ነጭ ለማለት ይከብዳል ቆሽሿል ግን ሰዓት ካለን እናስጠርጋለን በእንትን አስጀመርኩኝ ፈረስ ተዘጋብኝ ዛሬ ኦኬ ለሳምንት ኦኬ ሰው ይታመማል ሰዓት ወስዳ ከነገና ደግሞ ስራ ላይ ደግሞ ትንሽ ብር ተከፍሎ ይሰራል ለምሳሌ አንዱ በትናንት ወደ የሰራሁትን ብነግር የ1000 ብር መንገድ ነው ስትሄድ ደርሶ ማለት በ1000 ብር አምጥቻለሁ ጉዳት ነው ገባ እንዳይሳብ ተሰራው እና ገባ እሺ የማን ደስ ያለን የጴንጤ ኦርቶዶክስ የጴንጤ የበረከትም ይረዳል ይደግፋል ጉልበት ይሆናል ጌታ አይዞባይ ወገን ደራሽ ምስኪኖች አለኝታ ነገር አይመጣም መከራዬንም ሊያስረሳኝ ቀኑን ጠብቆ መጣልኝ የካሳ ዘመን አለቀ ፊቴ ታሉ ለሰው ዞር በል ጠላቴ የክብር ቅባት ስላረፈብኝ ኪዳኑ ፈርቷል ዳግም ላይ አራዳጊ ተባተመነሽ ኦቴን ጣዕም ያዋሳው ቃልሽ ነው ሙዚቃ ካንቺ ጋር መለያየት ሞት ነው ሙዚቃ ካንቺ ጋር መለያየት ሞት ነው ከማኑ ጋር ተገናኝተናል ከኤንዲ ጋር ተገናኝተናል ተከታተሉ በደንብ ብዙ ነገር ነው ያለው ዛሬ ባይዘ እንቀርጻለን ሁሉ እያየን ነው ካሜራማን
ይሄ ነገር የኖህ መርከብ ምሳሌ በማድረግ የተሰራው ይባላል። እስቲ የምታውቁ ሰዎች ካላችሁ ኮሜንት ላይ ጻፉልኝ። ሰብስክራይብ ያላደርጋችሁ ሰዎች ሰብስክራይብ አድርጉ፣ ለቻናሉ ይጠቅመናል። ሰላም እንዴት ናችሁ? ይሰማል? አቀራቀብላችኋል ግን ቢሆንም አንድ ጊዜ ለመነቃቃት ስሜ ማነው ነው ስፖርት ነው ፖይንት ወይም እንደሊባባ ግጥም በካላነበንባል ነው። ዛሬ ከሀሴት አኮስቲክ ጋር በእንቁ ሸነታ ፌስት አንድ ላይ ተገኝተናል። ከኔ በኋላ ደግሞ ጸደይ በሙዚቃ ትመጣለች። ከዛ በስፖክን ወርድ ኦጂያችን ሰይፈ ተማም ይመጣል። ብቻ እንቀውጠዋለን ነው የምላችሁ። ነቃ ብላችኋል አይደል? ሰው የመጀመሪያውን እንስማው። ምንድን ነው ግን የምትጠብቁት? ሰጎማ በእጄ ይዤ ዘሩን መዝራት ቀርቶኝ ማነቃቃት መሬት ከተ እየጠበቅ ያለው ይመስላል። አፈር ራሱ ቦትቶ ፍሬም ከምጥ እንዲጠብ ማለት እንዲያዘራም እኮ ስኬት ራዕይ እንዲህ አይመጣውም። እርምጃ ነው የሚጠብቅብኝ በምናምን አለ ማለት ምንድነው ግን የምጠብቀው? ምንድነው ግን የያዘኝ? በቃል ለመሬት እንደው የትኛው ውድቀት ነው ያስፈራኝ? ምን ደግሞ ወድቄ ማውቅ ማለት ተመቻችቼ እኮ ኖር ያለው ሚፍላስ ጠፍቶ ምግብ ቢሆን አፈር ልሻላ ምጫለው ምግብ ሆነ ተለማመን እንደተወዳጅ ረስት ቆጥሬ ሳልጠየቅ አኖሬው እንደምንበያ ግን ቀምሬ ኖር ያለው እኮ ከመሬት ጋር ደግሞ ብዬስል ምንም አይፈጠርም። እንድትመጣበኝ ለማለት ነገር ሁሉ ጉዳይ ከዚህ በፊት ሆኖ ነበር። እኔ ሲሆን አበሌ ቀላል እንደተሰበከ እንደዛ ነው። ምን ሊሰራ ካለኩበት ለሰው ውጪ ምክር እኔ እንጃ ብቻ የሆነ ነገር ልቅደም ልፍተን ቱሩን ላክርን ከዚያ ስንቄን ላደን አሁን እያለ አልፎኝ ሳልላውን እኮ ነበር። በቃ ልነሳ ልወጥር ይውጣ ሰዓቴ ይብራላት ይብራላንቺ ፈሜነህ ፍልበል ዘመን ለተጋራኝ ይህን ጥበብ አፍኛው ለኔም ከርስ ነው ሆድ አይገባም አይገዛም ማለት
ያው እንግዲህ እዚህ ጋር እንደምታዩት አንዳንድ እቃዎች ሲሸጡ ነበረ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ኮሜንት አድርጉ፣ ሰብስክራይብ አድርጉ። ስንወጣ ያጋጠመንን እንግዲህ ተከታተሉ። አስታው ትላለች እናቱ ወርቅ የፈሰሰበት ይመስላል ደረቱ። ገዳዬ 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 ቆንጆ ያለ ሆዴ በጣም ታድለሻል። የኢትዮጵያ ራስታውን ይዘሽ የግልሽ አረገሻል። ይበር ነው ግጥሙ ግን ወረድ ያለው ርስ ከፊቱ ካላስራ ማላጀ ይሰጡምና ለቀቀው አንተ ነው ክብሩ። አረ መላመ ፍቅር ወየ ልቅዬ ራስታውና ቆንጅዬ በጣም ሲዋደዱ በነገው ገብርኤል ወልድ ልጅ ውለዱ። አሜን አሜን። ባንድ ቀን እናመሰግናለን። እንግዲህ ይሄን ይመስላል የእንቁ ሸመታ ውሏችን ፋሚሊ። እዚህ ድረስ የደረሳችሁ ሰዎች መቼስ ሰብስክራይብ ሳታደርጉ አይደለም። ለማንኛውም ከዚህ ቀጥሎ የሚኖረውን የተለያዩ ፕሮግራሞች ይኖራል። ሙዚቃዎች፣ ከቨሮች እንለቃለን። እንዲሁም ቬሎጎች ይኖራሉ። ያላችሁን አስተያየት በግልጽነት እንድታስቀምጡ ፈልጋለሁ። ቴንክ ዩ ቻው። ኢትዮጵያ ራስታውን ይዘሽ የግልሽ አረገሻል።